እስላሞች የአማራ ወይም የፋኖ ስራውን ወይም ወደፊት መፈጸም የሚፈልጋቸውን ነገሮችን ግልጽ እያደረጋቸው ወደ እስላም ክልሎችን መምጣት ከቻለ በአማራ ክልል በኑር መስጊድ ውስጥ እንደጨፈጨፋቸው በኢትዮጵያ የሚገኙትን እስላሞች ሁሉን በአንድ ቀን የሚችል ከሆነ በመጨፍጨፍ ወይም በመግደል ይጨርሰን ነበር። ወይም እንደ እስራኤል ከኋላቸው ሀያላን መንግስታት ወይም አሜሪካን ብትኖር ጉልበቱና ችሎታው ቢኖራቸው ፍልስጤሞችን እንዳደረጓቸው የቻሉትን ሁሉ እንዳልነበረ ያደርጉ ነበር። እስላሞች ከዚህ አስደንጋጭ ከሆነ ከመስጊድ ውስጥ ጭፍጨፋ ከአንድ ሳምንት በፊት የአማራ የፋኖ ከአመራሮች ውስጥ የገለጸው ነገር አለ። ኢትዮጵያ የክርስቲያን ሀገር ነች። የመጀመሪያ ንጉሶች የተናገሩት ነገር እውነት ነው። ወደፊትም የክርስቲያን ሀገር የአማራ ፋኖ ያደርጋታል ወይም ትሆናለች። ስለዚህ አንድ አማራና አንድ ባንዲራ እንጂ እስላም የሚባል አናውቅም ወይም አይኖርም በማለት በዘመናዊ ስልክ የአማራ ፋኖዎች የወደፊት እቅዳቸውን ግልጽ አደረገው። እንደዚሁም አማራ የተባለ ሁሉ ምንም ማስረጃ ሳይኖራቸው ለእስላሞች ሀገር የላቸውም አሉ። ወይም አጼ ምኒልክ በጦር ኃይል ከእስላም የወሰደውን ሀገር ኢትዮጵያ የክርስቲያን ሀገር ነች ይላሉ። ነገር ግን ጎጃምን፣ ጎንደርና ወሎን እንጂ እውነት የምትናገሩ ከሆነ ከአጼ ምኒልክ እና ከንጉሥ ኃይለ ሥላሴ በፊት ታላቅና በጣም ስፋት ያለውን የእስላም ሀገሮች አጼ ወይም ንጉሥ ተብለው የነገሱበት ወይም የተጠሩበት ዘመን ካለ ከነ ስማቸው ጋር የውሸትን ወሬ ተውና አስረጂና ማስረጃ እንዲሆን አቅርቡ ወይም አምጡ። የሃይማኖቱ ነገር ከሆነ ዘመኑ የተለያዩ ቢሆንም ለክርስቲያኑም ለእስላምም ከባህር ማዶ የመጣላቸው ነው። ክርስቲያኖች በሰሜን በኩል በጎጃም በጎንደርና በወሎ ብቻ ይኖሩ ነበር። የእስላሞች ህዝቦች ግን ከአጼ ምኒልክ በፊት አሁን አዲስ አበባ የተባለው እስላሞች ወይም የኦሮሞ ሰላሌዎች ይኖሩበት ነበር። በኃይል አጼ ምኒልክ ወደ ክርስቲያን እንዲገቡ አደረገ። ሌላው ክፍል ወይም ጅማን፣ የጉራጌ አካባቢ፣ ታላቁ ባሌና አሩሲ፣ የኢሳና የአፋር ምድር፣ የሐረሪና የሐረርጌ የሶማሌ አካባቢ ሁሉ የእስላም ነው። ለእስላሞች የራሳቸው የሆነ ሀገሮችና የሚተዳደሩበት የሸሪያ ህግ ከአጼ ምኒልክ በፊት የነበራቸው ወይም ያላቸው ናቸው። ስለዚህ በሀገሪቱ ያሉት እስላሞች ሁሉ ንቁ። ይህ ጨካኝና ጨፍጫፊ የሆነን የአማራ ፋኖ የሚባልን ከመንግስት ጎን በመቆም ለሃይማኖትህና አላህ ላከበረው መስጊድ ክብርም ወይም በየጊዜው ለሚጨፈጨፉ ለአማራ እስላሞች ህዝቦች ስትል ወይም በአንድነት የአላህንም እርዳታን እየለመንን በህይወታችንና በገንዘቦቻችንም እስከ መጨረሻው ድረስ መታገል አለብን። አለበለዚያ አጼ ዮሐንስ፣ አጼ ምኒልክ፣ ንጉሥ ኃይለ ሥላሴና ፋኖ አንድ ናቸው። ቀስ በቀስ ያጠፉናል። በአማራ ክልል በኑር መስጊድ ውስጥ ምንም መሳሪያ ያልያዙትን የፈጸሙባቸውን ጭፍጨፋን ለሚገባው ሰው የአማራ ፋኖች ሁሉ የተስማሙበት መሆኑ በግልጽ ያሳያል። ነገር ግን በእስላሞች ክልሎች ለሚገኙ አማራዎች ያላሰቡ አውሬዎች ናቸው። እስላም ከከተማም ከገጠርም ወጥቶ በተመሳሳይ ሁኔታ የመግደልና የመቁሰል አደጋ በአማራዎች ላይ ቢያደርስባቸው ብላችሁ አስባችሁ ታውቃላችሁን? ጫካ ውስጥ ያለው አውሬ አያስብም። ሌላውም በየጊዜው የእስላም ሰዎችን ትገላላችሁ።
አላህ ያከበራቸውን መስጊዶችንም በጎጃምና በጎንደር ታፈርሳላችሁ ወይም ታቃጥላላችሁ። ስለዚህ እስላሞች ንቁ፣ የአማራ ፋኖዎችም ስሙ። ብዙ አማራዎች የእስላም ህዝቦች ውስጥ አሉ። ብዛት ያላቸውም ቤተ ክርስቲያኖችም በእስላሞች ውስጥ አሉ። ስለዚህ አደብ